Today he sent us a check for $130 million. $130 million. የአሜሪካው ፕሬዝዳንት በነጩ ቤት በሰጡት መግለጫ ከአንድ ግለሰብ የ130 ሚሊዮን ዶላር ስጦታ ለመንግስት እንደተበረከተ መግለጻቸው አነጋጋሪ ሆኗል። ፕሬዝዳንቱ በስም ያልገለጹትን ግለሰብ እጅግ ወዳጅ ነው፣ ደግሞም አሜሪካን የሚወድ አርበኛ ነው ሲሉ አዱሰውታል። የገንዘብ ችሮታው ለውድ ሀገሩና ለጦር ሰራዊታችን የሚውል ነው በማለት ይፋ ማድረጋቸው በስፋት እየተዘገበ ነው። ነጩ ቤት ስለ ጉዳዩ ዘርዘር ያለ መረጃ ከመስጠት ቢቆጠብም የገንዘብ ስጦታው ለጦር ሰራዊቱ ይከፋፈላል አሊያም ደግሞ ለወደፊት የደሞዝ ክፍያ ይውላል እየተባለ ይገኛል። ወርሃ ጥቅምት 15 የአሜሪካው ፕሬዝዳንት የፔንታገን መከላከያ መስሪያ ቤት ለምርምርና ለልማት የያዘውን በጀት ለጦር ሰራዊት ክፍያ እንዲያውለው በፊርማቸው የተረጋገጠ ትዕዛዝ ቢያሳልፉም ኮንግረሱ ሳያጸድቀው ቀርቷል። አፈ ጉባኤ ማይክ ጆንሰን የሰራዊት በጀቱ ባለበት የሚጸና ይሆናል ሲሉ ተናግረዋል። የመንግስት መዘጋት በሀገር አሜሪካ መከሰቱ እምብዛም ወሳኝ ሚና የሌላቸውን የጦር ሰራዊት አባላትና ሌሎች ፌደራል መስሪያ ቤት ቅጥረኞችን ደሞዝ ያግዳል፣ እንደሚያስተጓጉለውም በስፋት እየተዘገበ ነው። የግለሰቡን የገንዘብ ችሮታ ይዘው ብቅ ማለታቸው ግን ትራምፕን አስገራሚ አድርጓቸዋል። በግለሰብ ደረጃ ይህ ሲደረግ ለመጀመሪያ ይሆናል እየተባለ ይገኛል። ጉዳዩን ግራገብ ያደረገው ደግሞ የፌደራሉ መስሪያ ቤት ሰራተኞች ደሞዝ ጉዳይ የአገሪቱ ግምጃ ቤት በሚስጥር የሚይዘው በመሆኑ ጭምር ነው። በምን መልኩ ወታደሩ ይደርሰዋል? የመከላከያ ሚኒስቴር መስሪያ ቤት ውስጥ እንዴት ያጸድቀዋል? ለመሆኑ ግለሰብ የደሞዝ ዳርጎት ሲፈጽም ህጋዊ መሰረት አለው ወይ? ብዙዎች እየጠየቁት ያለ ጉዳይ ነው። ዘ ስትሬትስ ታይምስ የተሰኘው ሚዲያ ደግሞ የለም ገንዘቡ 160 ሚሊዮን ዶላር ነው እያለ ዘግቦታል። ለብሔራዊ ደህንነትና ሞራል አደጋን የሚጋርጥ ዳርጎት ተሰኝቷል።